የሴት ልጅ ዳሌ ከአንዷ ሴት የአንዷ ሴት የሚለያይበት ምክንያት ምንድን ነው? ዳሌ የሌላት ሴት ዳሌ እንዲኖራት ማድረግ የሚጠበቁባት ነገሮች ምንድን ናቸው? እንደምናውቀው በዚህ ጊዜ በተለያዩ ቦታዎች የሴት ልጅ የዳሌ መጠን መተለቅ የውበት አንዱ መገለጫ እየሆነ መጥቷል። አንዳንድ ሴቶች የዳሌያቸው መጠን መተለቅ ወይም በመጠን ከፍ ማለቱ ከተፈጥሮ ጋር ሲያያዝ፣ የአንዳንድ ሴቶች የዳሌ ትልቅ መሆን ምክንያቱ በአመጋገብ ሁኔታና ለዳሌ እድገት የሚረዱ የተለያዩ የአካል ብቃት እንቅስቃሴዎች አማካኝነት ሲሆን ይስተዋላል። በተለይ በዚህ ጊዜ አንዳንድ ሴቶች በቂ ነው ብለው የሚያስቡት የዳሌ መጠን ባለመያዛቸው ለተለያዩ የስነ ልቦና ጫናዎች ሲጋለጡ ይስተዋላል። በዚህ ቪዲዮ በሰውነት የእድገት ሂደት ውስጥ የሴቶች ዳሌ እንዳይጨምር የሚያደርጉ ምክንያቶችንና ልምዶችን በዝርዝር እንመለከታለን። በመቀጠልም የሴቶች የዳሌ መጠን ለማሳደግ የሚረዱ የተለያዩ መንገዶችን እንመለከታለን። በመጨረሻም የሴት ልጅ የዳሌ መጠን ከፍ ካለ በኋላ እንዳይቀንስ ማድረግ የሚያስፈልጉትን ዝርዝር ሐሳቦችን በሰፊው እንዳስሳለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እንደተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። እርሶም ከሴት ልጅ የዳሌ መጠን ጋር በተያያዘ ያለዎትን ሐሳብ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ጠቃሚና ጤና ነክ ቪዲዮዎችን ስንለቅ ወዲያው እንዲደርሶ የደወል ምልክቷን ይጫኑ። መልካም ቆይታ። ሰውነታችን በተለይም የሴት ልጅ የሰውነት እድገት የሚያልፍባቸው የተለያዩ የእድገት ደረጃዎች አሉት። አንዲት ሴት ከልጅነት ጊዜ ጀምሮ ራሷን እስከምታውቅበት እድሜ ድረስ የሚደርስ የሰውነት እድገት በተለይም የዳሌና በዳሌ አካባቢ የሚገኙ ዋና ዋና የአጥንቶች እድገት ታሳልፋለች። በንጽጽር ሲታይ የሴት ልጅ የዳሌ አካባቢ የአጥንት እድገት ከወንድ ልጅ አንጻር በፍጥነት የሚያድግና ለዳሌ ስፋትና ጥበት ከፍተኛውን አስተዋጽኦ የሚጫወት ነው። በሴት ልጅ በዳሌ አካባቢ የሚገኙ የተለያዩ አጥንቶች ከልጅነት ጊዜ ጀምሮ በሚኖራቸው እድገት ውስጥ አንዲት ሴት በመጠን ከፍ ያለ ወይም አነስ ያለ የዳሌ ቅርጽ እንዲኖራት ምክንያት ይሆናል። የሴት ልጅ ዳሌ ከአንዷ ሴት የአንዷ ሴት የሚለያይበት ምክንያትና የሴት ልጅ ዳሌ እንዳይጨምር የሚያደርጉ ልዩ ልዩ ምክንያቶች ከመመልከታችን በፊት የሴት ልጅ የዳሌ እድገት የሚያልፋቸውን ሂደቶች በተወሰነ መልኩ እንመልከት። የሴት ልጅ የዳሌ እድገት ሂደት በተፈጥሮ የተወሳሰበና በበርካታ ደረጃዎች ውስጥ የሚያልፍ ሲሆን ይህ ሂደት ከመጀመሪያ ወይም ከጽንስ ጀምሮ እስከ ሙሉ የብስለት ጊዜ ድረስ ልዩ ልዩ ሂደቶችን ያካሂዳል። የመጀመሪያው ደረጃ ፕሪናታል ስቴጅ ይባላል። ይህ ደረጃ ከውልደት በፊት የሚገኝ ደረጃ ሲሆን ምንም እንኳን ሕፃኑ ወንድ ወይም ሴት ቢሆንም መጀመሪያ ጊዜ አካባቢ ተመሳሳይ ቅርጽ የሚይዝ ቢመስልም የአንዳንድ የክሮሞዞም ልዩነት የሆርሞን አቅጣጫውን ስለሚወስነው የወደፊት የዳሌ ስፋት መሰረት በጄኔቲክ ደረጃ ይወሰናል። ምንም እንኳን በዚህ ደረጃ ላይ ለወደፊቱ የዳሌ መጠን መጨመርና መቀነስ ጉልህ የሚባል ለውጦች ባይካሄዱም ከጄኔቲክስ ጋር የሚያያዙ ወሳኝ ጅማሮች የሚካሄዱበት ነው። ሁለተኛው ደረጃ የልጅነት ጊዜ ወይም ቻይልድሁድ ይባላል። ይህም ደረጃ እንደ መጀመሪያው ደረጃ ለሴት ልጅ የዳሌ እድገት ብዙ ለውጦች የሚታዩበት አይደለም። ይህ ደረጃ ከውልደት ጀምሮ እስከ 10 ዓመት ባለው ጊዜ ውስጥ ያለ ነው። በዚህ ወቅት የሴት ልጅ የዳሌ እድገቱ ከአጠቃላይ የሰውነት እድገት ጋር የሚሄድና በተወሰነ መልኩ የአጥንት ጥንካሬ የሚጨምርበት ደረጃ ነው። ሶስተኛው ደረጃ የጉርምስና ወቅት ወይም የኦቨሪቲ ስቴጅ ይባላል። ይህ ደረጃ በሴቶች የዳሌ እድገት ላይ ከፍተኛው ሚና የሚጫወት ደረጃ ነው። ከ11 እስከ 14 ዕድሜ ውስጥ የሚጠቃለለው ይህ ደረጃ በዋነኝነት ሁለት ዋና ዋና ለውጦች ይከሰቱበታል። ከእነዚህም ውስጥ የመጀመሪያው የኢስትሮጅን ሆርሞን መመረት ነው። የዚህ የሴትነት ሆርሞን በብዛት መመረትና መጨመር የሰውነት ስብ የሚከማችበት ቦታ እንዲቀያየር ዋናውን ጉልህ ሚና ይጫወታል። በዚህም ምክንያት ስብ ከሆድ አካባቢ ይልቅ በዳሌ ወይም ሂፕስ በጭንና መቀመጫ ወይም በግሉተስ አካባቢ እንዲከማች ያደርጋል። በዚህም ምክንያት ሴቶች ጥሩ የሚባል የሰውነት ቅርጽ እንዲኖራቸው ያደርጋል። ሁለተኛው የአጥንት መስፋት ነው። በዚህ ከ11 እስከ 14 ባለው የዕድሜ ደረጃ ላይ የዳሌ አጥንት ወደ ጎን መስፋት ይጀምራል። ይህም በተፈጥሮ ሴቷ ለወደፊቱ እርግዝናና የወሊድ ጊዜ ዝግጁ እንድትሆን የሚያደርግ የዝግጅት ጊዜ ነው። አራተኛው የሴቶች የዳሌ እድገት ደረጃ ዘ ፋይናል ስካልፕቲንግ ይባላል። ይህ ደረጃ ከ15 ዓመት ዕድሜ ጀምሮ የሚከሰት ሲሆን የሴቶች የዳሌ ስብ ቦታውን ይዞ ለተጨማሪ እድገት የሚንቀሳቀስበት ጊዜ ነው። ብዙ ጥናቶች እንደሚያመለክቱት የሴት ልጅ የዳሌ እድገት በትንሹ እስከ 25 ዓመት ዕድሜ ድረስ ይቀጥላል። በዚህ ወቅት የሴት ልጅ የጡንቻ ብዛት እና የስብ ክምችት ተደማምሮ ዳሌውን የመጨረሻ ቅርጽ እንዲይዝ ያደርገዋል። በሴቶች የዳሌ እድገት ላይ ወሳኝ ሚና የሚጫወቱ 3 መሰረታዊ ተግባራት ያሉ ሲሆን እነዚህም የአጥንት አወቃቀር፣ የጡንቻ ክምችት እና የስብ ስርጭት ናቸው። ከመጀመሪያው ከአጥንት አወቃቀር ስንጀምር የአጥንት አወቃቀር በዋነኝነት በጄኔቲክስ ወይም በዘር አማካኝነት የመተላለፉ ዕድል ሰፋ ያለ ነው። በተለይ አንድ ሴት ልጅ ምንም ቀጭን ብትሆን የዳሌው አጥንት ከመጀመሪያውን ሰፋ ያለ ከሆነ ሰፋ ያለ የዳሌ መጠን የመያዝ ዕድሏ ሰፊ ነው። ሌላው የጡንቻ ክምችት ነው።
መቀመጫ አካባቢ የሚገኙ ጡንቻዎች ጥንካሬና መጠን የሴት ልጅ ዳሌ ጎልቶ እንዲታይ ከፍተኛን አስተዋጽኦ ያደርጋሉ። በተለይ ሴት ልጅ ዳሌ ለማሳደግ የምትሰራቸው ስፖርቶች በከፍተኛ ደረጃ ለውጥ እንዲመጣ የሚያደርገው እነዚህ ጡንቻዎች ላይ ነው። የመጨረሻው የስብ ስርጭት ነው። በዋነኛነት በሆርሞን አማካኝነት የሰውነት ስብ ወደ ዳሌ አካባቢ እንዲከማች ይሆናል። ይህም አንዳንድ ጊዜ በዘር አማካኝነት ከአንዷ ሴት የሌላዋ እንዲለያይ ይሆናል። እነዚህ የጠቀስናቸው ወሳኝ የሰውነት ተግባራት የሴት ልጅ ዳሌ መጠንን እድገት የሚወስኑ ናቸው። ይህ ቪዲዮ እየጠቀሙት እንደሆነ ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። እርሶም ከሴት ልጅ የዳሌ እድገት ጋር ያሉትን ሀሳብ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ጠቃሚና ጤና ነክ ቪዲዮዎችን ስንለቅ ወዲያው እንዲደርሶ የደወል ምልክቷን ይጫኑ። መልካም ቆይታ። ከዚህ በመቀጠል የሴት ልጅ ዳሌ እንዳይጨምር አልፎም ተርፎም እንዲቀንስ የሚያደርጉ ዋና ዋና ምክንያቶችን እንመለከታለን። የመጀመሪያው የሆርሞን መዛባት ወይም ሆርሞናል ኢምባላንስ ነው። ከዚህ በፊት በሰፊው እንደተመለከትነው ለሴት ልጅ የዳሌ እድገት ወሳኙን ሚና የሚጫወተው ሆርሞን ነው። ነገር ግን የአንዳንድ ሆርሞኖች መዛባት የሴት ልጅ ዳሌ እንዳይጨምር አልፎም ተርፎ እንዲቀንስ ያደርጋሉ። ከነዚህም ውስጥ የመጀመሪያው የኤስትሮጅን ሆርሞን መቀነስ አንዱ ነው። በሰውነታችን ውስጥ በቂ የሆነ የኤስትሮጅን ሆርሞን ምርት ከሌለ ሰውነት ስብን በዳሌ አካባቢ ከማከማቸት ይልቅ ወደ ሆድ አካባቢ እንዲሄድ ያደርገዋል። በዚህም ምክንያት ዳሌ አካባቢ መሆን የነበረበት ስብ ወደ ሆድ ከፍ ስላለ የዳሌ መጠን ይቀንስና በመጠኑ ከፍ ያለ ቦርጭ ወይም ቤሊ ፋት እንዲፈጠር ያደርጋል። ሌላኛው የሆርሞን መዛባት ደግሞ የኮርቲሶል ሆርሞን መጨመር ነው። ይህ ኮርቲሶል የሚባለው ሆርሞን በዋነኝነት ከጭንቀት ጋር የተገናኘ ሆርሞን ነው። የሰው ልጅ በጭንቀት በህይወት ውጥረት ውስጥ ሲገኝ ይህ ሆርሞን መጠኑ ይጨምራል። ይሄ ሆርሞን በሚጨምርበት ጊዜ ደግሞ ሰውነታችን ጡንቻን የመመገብ ወይም መስል ዌስቲንግ እንዲፈጠር ያደርጋል። በዚህም ምክንያት ዳሌ አካባቢ ተከማችተው የነበሩ ጡንቻዎች እንዲቀንሱና እየዛሉ እንዲሄዱ ያደርጋል። ሁለተኛው የሴት ልጅ ዳሌ እንዳይጨምር አልፎም ተርፎ እንዲቀንስ የሚያደርገው የአኗኗር ዘይቤ እና የአመጋገብ ሁኔታ ነው። በተለይ ከአኗኗር ጋር በተገናኘ በዋነኝነት የሚነሳው ለረጅም ሰዓታት መቀመጥ ነው። በቀን ውስጥ ለረጅም ሰዓታት ተቀምጦ መዋል ጡንቻዎች ስራቸውን እንዳይሰሩ ያደርጋቸዋል። ይህ በሕክምና ስሙ ዴድ በት ሲንድረም ተብሎ ይጠራል። እነዚህ በዳሌ አካባቢ የሚገኙ ጡንቻዎች ለረጅም ሰዓታት በመቀመጥ ምክንያት ስራቸውን ካቆሙ የዳሌ መጠን ማደግ ቀርቶ መጠናቸው እየሰመጠና እየቀነሰ ይሄዳል። ሌላኛው በቂ እንቅልፍ አለመተኛት ነው። በቂ እንቅልፍ አለመተኛት የሰውነት የህዋሳት የመጠገን የሪከቨሪ ሂደትን እንዲያዳክም ያደርገዋል። የሰውነታችን ጡንቻዎች ነፃነት አግኝተው ፍሌክሲብል የሚሆኑት እንዲሁም መጠናቸው ከፍ የሚሉት ሰውነታችን በሚያርፍበት በእንቅልፍ ሰዓት ጊዜ ነው። ስለዚህ በቂ እንቅልፍ አለማግኘት የዳሌ መጠን እንዳያድግ አንዱ ምክንያት ነው። ከአመጋገብ ጋር በተገናኘ የሚነሳው የካሎሪ እጥረት ነው። አንዳንድ ሴቶች ክብደት ለመቀነስ በማሰብ የሚመገቡትን የምግብ መጠን ይቀንሳሉ። በዚህ ጊዜ ሰውነታችን በቂ የሆነ ካሎሪ ስለማያገኝ የዳሌ መጠን እንዲቀንስ ያደርገዋል። የዳሌ መጠን እንዲጨምር በቂና ትርፍ የሆነ የካሎሪ መጠን አስፈላጊ ነው። ሰውነት በቂ የሆነ የካሎሪ መጠን እንዲያገኝ ፕሮቲን በብዛት የሚገኝባቸውን ምግቦችን ማዘውተር አስፈላጊ ነው። ሶስተኛው የሴት ልጅ ዳሌ እንዳይጨምር አልፎም ተርፎ እንዲቀንስ የሚያደርገው የተሳሳቱ የአካል ብቃት እንቅስቃሴዎችን ማዘውተር ነው። ከእነዚህም ውስጥ ለዳሌ መተለክ ከሚሰሩ የኤክሰርሳይዝ አይነቶች ውጪ ለምሳሌ ሩጫ፣ የብስክሌት ስፖርት እንዲሁም ረጅም የእግር ጉዞ የመሳሰሉ የስፖርት አይነቶች የክብደት ማንሳት ወይም ዌት ሊፍቲንግ ካልተቀላቀለባቸው ሰውነት ካሎሪ ለመጠቀም ሲል በዳሌ አካባቢ የሚገኘውን ስብና ጡንቻ እያቃጠለ ይሄዳል። በዚህም ምክንያት የሴት ልጅ የዳሌ መጠን እንዳያድግ አልፎም ተርፎ እንዲቀንስ ምክንያት ይሆናል። በመጨረሻም የሴት ልጅ ዳሌን ለመጨመር የሚደረጉ የአመጋገብ እንዲሁም የስፖርት አይነቶችን በዝርዝር እንመለከታለን። ከአመጋገብ ስንጀምር የዳሌ መጠን እንዲያድግ ሰውነት ከሚያቃጥለው በላይ መመገብ አስፈላጊ ነው። በተለይ የተመገብናቸው ምግቦች የሆድ ስብን መጠን ከፍ የሚያደርጉ ሳይሆኑ የዳሌን ጡንቻ የሚገነቡ መሆን አለባቸው። ለዚህም የሚረዱ የተለያዩ አይነት የምግብ አይነቶች ያሉ ሲሆን ለምሳሌ የመጀመሪያው እንቁላል ነው። እንቁላል በውስጡ ሉሲን የተባለ የጡንቻ እድገትን የማፋጠን አቅም ያለው አሚኖ አሲድ ንጥረ ነገር በውስጡ ይዟል። በዚህም ምክንያት እንቁላል አዘውትሮ መመገብ የዳሌ መጠን ለመጨመር ይረዳል።
በተለይ በቀን 1 ወይም 2 የተቀቀለ እንቁላል መመገብ ከፍተኛ የሆነ ለውጥ ለማምጣት ያስችላል። ሌላው አቮካዶ ነው። አቮካዶ እንደሚታወቀው የተለያዩ የጤና ጥቅም የሚሰጥ ሲሆን በተለይ በውስጡም ፖታሺየም እና ስብን ስለያዘ ለዳሌ እድገት በጣም ጠቃሚ የአትክልት አይነት ነው። አቮካዶ በባህሪው በሰውነት ውስጥ የሚገኙትን የጡንቻዎች መኮማተርን የሚከላከል ሲሆን ጡንቻዎች የሚፈልግባቸውን ቅርጽ እንዲይዙ ያደርጋል። በዚህም የሴት ልጅ የዳሌ እድገትን በከፍተኛ ሁኔታ ያግዛል። ቢያንስ በቀን 1 ጊዜ አቮካዶን በተለያየ መልኩ መጠቀም ለሴት ልጅ ዳሌ እድገት ጠቃሚ ነው። ሌላው ለውዝ እና የለውዝ አይነቶች ናቸው። ለውዝ በውስጡ ከፍተኛ የሆነ ካሎሪና ፕሮቲን ስላለው ክብደትንና የዳሌ መጠንን ለመጨመር ከፍተኛ አስተዋጽኦ ያደርጋል። እነዚህ ጤናማ የቅባት አይነቶች በሴት ልጅ የሰውነት ውስጥ የሚገኘውን የኤስትሮጅን ሆርሞን እንዲስተካከልና ስብ በተገቢ ቦታ በተለይም በዳሌ አካባቢ እንዲከማች ያደርጋሉ። ስለዚህ ለውዝን በተለያየ መንገድ መጠቀም ለሴት ልጅ ዳሌ እድገት ጠቃሚ ነው። አሁን ከዘረዘርናቸው የምግብ አይነቶች በተጨማሪ እንደ ድንች እና ስኳር ድንች፣ ሙዝ፣ አሳ፣ ጥራጥሬዎች እንደ ባቄላ፣ አጃ፣ አተር የመሳሰሉት ለሴት ልጅ የዳሌ እድገት የሚረዱ ጠቃሚ የምግብ አይነቶች ናቸው። ከስፖርት ጋር በተገናኘ የሴት ልጅ የዳሌ መጠን ማሳደግ የሚችሉ የተለያዩ አይነት ስፖርቶች አሉ። እነዚህ ስፖርቶች በተለይም ትልቁን የመቀመጫ ዳሌ እንዲሁም የጎን ዳሌ ጡንቻ የሚያሳድጉ ናቸው። ከተለያዩ የስፖርት አይነቶች ውስጥ ለምሳሌ በምስሉ ላይ እንደምትመለከቱት አንደኛው ስኳትስ ነው። ከስኳትስ በተጨማሪ ደግሞ ሌላኛው በምስሉ ላይ እንደምትመለከቱት ሂፕ ትረስት ነው። ሌላኛው ተጨማሪ ስፖርት ደግሞ ግሉት ብሪጅ ይባላል። እነዚህን ከላይ የጠቀስናቸውን እንዲሁም ሌሎች ተመሳሳይ የአካል ብቃት እንቅስቃሴዎችን በማድረግ ሴት ልጅ የዳሌ መጠኗን እንዲያድግ ማድረግ ትችላለች። እንግዲህ ተመልካቾቻችን ከሴት ልጅ የዳሌ መጠን ማሳደግ ጋር በተያያዘ በሰፊው ተማምረናል። ይህ ቪዲዮ ጠቃሚ ሆኖ ካገኙት የላይክ ምልክቷን ይጫኑ። እርሶም ያለዎትን ሐሳብ በኮሜንት መስጫ ውስጥ ያጋሩን። ይህ ርዕስ ይመለከታታል ብሎ ለሚያስቧት ልጅ በመላክ እርሶም አንዱ የመፍትሄ አካል ይሁኑ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ጠቃሚና ጤና ነክ ቪዲዮዎችን ስንለቅ ወዲያው እንዲደርሶት የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።